ሰላም ነው እንዴት ነው ምንድነው ሰይፉ በኢቢኤስ ያው እንግዲህ ከሳምንት በኋላ ከች ብሏል በሰዓቱ ይሄን ላደረገ ለፈጣሪ ክብር ምስጋና ይገባዋል አመስግነን እንጀምራው ያው እንግዲህ ደስ የሚል ተመልካች መጥቷል እናንተም ከልብ ነው እናመሰግኑ በነጋችን ላይ ባሳለፈው ሳምንት አሜሪካን ድረስ ጠርታ አፍሪካን ኢምፓክት አዋርድ ያው ሽልማት ስላበረከቱልኝ ከልብ ነው ማመሰግነው ይሄ ሽልማት የኔ ብቻ አይደለም መጀመሪያ እግዚአብሔርን አመሰግናለሁ ቀጥሎ ቤተሰቦቼን ቀጥሎ ተመልካቾቼን ቀጥሎ ደግሞ አብሮኝ የሚሰሩትን በአጠቃላይ ይሄ ሁሉ የናንተ ነው ለማለት ነው ስለ ሽልማቱ ግን አመሰግናለሁ ዛሬም እንግዲህ ልጆኔ ክብር እንግዳሉን ዶክተር ዘበነ እዚህ ነው ያሉት ስለ አዲስ መጽሐፋቸው ይነግሩናል አነጋጋሪ መጽሐፍ ጽፈዋል ዶክተር ዘበነ ለዶክተር ዘበነ በእናታችሁ ዶክተር ዘበነ አዲስ በጻፉት መጽሐፍ ላይ እስልምናንም ክርስትናንም በአጠቃላይ ሃይማኖት ብሎ የሚኖርን ህዝብ ወዳል ተገባ መንገድ የሚከት አዲስ ፍልስፍናና እምነት መጥቷል እና አውቃችሁት በታምኑ ወይም በትከተሉ ይሻላል ይሄን ጉዳይ ግን እኔ ራሴ ፒኤችዲ የሰራውበት ስለሆነ በጉዳዩ ላይ መጽሐፍ ጽፌያለሁ ብለዋል በዝርዝር እናወራቸዋለን በሳቸው ሐሳብ ላይ ደግሞ ተቃውሞ ወይ ሌላ ተቃራኒ ሐሳብ ያለው ሰው ካለ ሰይፉ በኢቢኤስ በሩ ክፍት ነው ለማንኛውም ዶክተር ዘበነ እዚህ ነው ያሉት ለዶክተር ዘበነ ያው እንግዲህ ዱባይ የሚኖር ባለ ሀብት ነው ለ10 ሰዎች የተለየ እድል አመቻችቻለሁ ስላለ የሰይፉ በኢቢኤስ እንግዳ ነው ለማንኛውም ማን ነው ሲመጣ ነው የምናቀው መጨረሻ ላይ ደግሞ ቃል በገባው መሰረት ካሁን በፊት በሰይፉ በኢቢኤስ ሶፋ ላይ አዲስ ነጠላ ዜማውን ሁሉ ጊዜ ነው ያቀርባል ለሁሉም እስኪ አሉ ለማለት ነው ከዛ በፊት እስኪ እናንተ ተመልካቾች የምትልኩልኝ የተለያዩ ቀልዶች አሉ ሳምንቱ እንዴት አለፈ ጩውት አለ መግቢያው ሞቅ እናደርገውና እንመለሳለን እስኪ ከእነሱ ጋር ቆይታ እናድርግ ትልቅ መነጋገሪያ የሆነው የዶናልድ ትራምፕ ጉዳይ ነው ዶናልድ ትራምፕ ኖቤል አለመሸለማቸው በዚህ ሳምንት በጣም አበሳጭቷቸዋል ለዚህም ነው እንግዲህ በተለያየ ጊዜ ኖቤል ለሳቸው እንደሚያስፈልግ ሲናገሩ ያለው ቪዲዮ ብዙዎች ያንሸራሽሩታል የመጀመሪያም ሰው ናቸው ተብሏል በቃ ለኔ ያስፈልጋል በማለት መጨረሻ ላይ እንደውም የኖቤል ኮሚቴው ስላልሸለማቸው በጣም ተበሳጭተው ኮሚቴውን እስከ መውቀስ ደርሰዋል ምናልባት ደግሞ እንግዲህ ካሁን በፊት በሶሻል ሚዲያ ተበሳጭተው የራሳቸውን ሶሻል ሚዲያ እንደፈጠሩት ቱዝ የተሰኘ ልክ እንደዛ ሁሉ የራሳቸውን ኖቤል ሊፈጥሩ ይችላሉ የተባለ ትንሽ እንግዲህ ሙድ ይዘውባቸዋል ዶናልድ ትራምፕ ካሁን በፊት እስኪ ኖቤል ያስፈልገኛል ሲሉ እንዴት ይናገሩ እንደነበረ ቪዲዮዎችን አይተን እንመለስ They should give me the Nobel Prize. Everyone says that I should get the Nobel Peace Prize. I had so many people, you should get the Nobel Prize. I was nominated for the Nobel Peace Prize. I got the Nobel Peace Prize nomination. ሌላው ዚያገር ከመጣው በኋላ ያስተዋልኩት ነገር መንግስት በጀቱ ስለተዘጋ ለጊዜው ዲሞክራቶችና ሪፐብሊካን ስላልተስማሙ ለጊዜው መንግስታዊ ስራዎች ላይ ያሉ ሰራተኞች ለብዙዎቹ ያው እንግዲህ ከስራ የማሰናበቻ ደብዳቤ እየደረሳቸው ነው ፓርክ ውስጥ የሚሰሩ ሰዎች ስራ ስለማይከፈላቸው ስላቆሙ ሰርጎች እየተሰረዙ ነው እሱ ብቻ ሳይሆን የአየር ትራፊክ ተቆጣጣሪዎች ደግሞ ስለማይከፈላቸው ፕሌን በሰላም እያረፈና እየተነሳ አይደለም ወይም ደግሞ የሚሰሩት ሰዎች ደሞዝ እያገኙ አይደለም ትንሽ ለየት ያለ ውዝግብ እያስተናገደች ነው አሜሪካ ለማንኛውም እስኪ አንድ የበረራ ሰራተኛ ፕሌን ይዞ መንገደኞችን ይዞ ሲመጣ ከበረራ ተቆጣጣሪዎች ጋር የሚያደርገው ንግግር ላይ እዚህ ሀገር ያሉ ኮሜዲያኖች ሙድ ይዘዋል በቃ እስኪ እሱን አይተን እንመለስ Tower, this is United 2304 requesting permission to land. Thank you for calling the Burbank Airport Control Tower. Please listen closely as some of our menu options have changed. For takeoff, press 1. For landing, press 2. For all other inquiries, stay on the line. An operator is not standing by. እንዳያችሁት ነው እንግዲህ በሰይፉ በኢቢኤስ ካሁን በፊት እንግዳ አድርገነው ነበር ታዋቂ ሰዎችን ፎቶ በማበላሸት ይታወቃል ግን አሁን የወራት
የስዕል ኮርስ ስላገኘ ይህ ተወዳጅ ሰዓሊ የሚስላቸው ስራዎች እየተስተካከሉ መጥተዋል። በፊት ያሾፍ ወይም ደግሞ ያስቅ ነበረ በስዕሎቹ። አሁን ግን ከትምህርቱ በኋላ ተስተካክሏል። አንዳንዶች ግን አልሰሙም መሰለኝ፣ አሁንም እየተጨቃጨቁት ነው። ለምሳሌ ባሳለፍነው ሳምንት ይሄንን ጀበና ሰርቶ ነበረ ሰዓሊው ናቲ እና ጀበናው ስር ምን ብሏል አንዱ፣ እንዴ አንተ ችግርህ ከሰው ነው ወይ ብሎታል። ችግሩ ከሰው አይደለም፣ እናቲያችን ተምሯል፣ እያስተካከለ እየሳለ ነው እንጂ ይህ ጀበና እኔ ነኝ። መጠጥ ለሚወድ ሰው በተለይ ተረትና ምሳሌ መጠየቅ ከባድ ነው። መጠጥ ቤት ውስጥ ነውና በጎደለ ሙላ እስኪ ተረትና ምሳሌ አባባል። 50 ሎሚ አንድ ጆግ ተከሽኖ በደንብ ይሰራል። ለ50 ሰው ጌጡ ለአንድ ሰው ሸክሙ አይታወቅም። የቆጡን አወርድ ብላ መንቆርቆሪያ ውስጥ ያለውን ጠጅ ደፋችው። ቀስ በቀስ የሚለውን እስኪ ሙላው። ቀስ በቀስ ድራፍት 50 ብር ገባ። ከፍትፍቱ ሲባል ድራፍት ምርጫ ነው የመሰለው። የነ ቶሎ ቶሎ ቤት አታጣድፉን እናምሽበት። ሙሽራ መጣ። በርበሬ ቀንጥሱ ነው መልሶ። ያው እሱ ግን ሙሽራ መጣ የታል የሚጠጣ? ለላክልኝ ባካችሁ፣ ለላኩልኝ አንድ የምስጋና ሻምፒየንስ ሊግ ጨዋታ ለማየት ባር ውስጥ ቆሞ የተዋወቁ ፍቅረኛሞች እንዴት ሊጋቡ ይችላሉ? ውድድር ለማየት ቲቪ ላይ አፍጥጠው ነበር። በኋላ ላይ እንግዲህ ተዋወቁና ሲጋቡ ሰርጋቸው ሊሆን የሚችለው እንዲህ ነው። ለላኩልኝ ምስጋና። የጽድቅ መንገድ ላይ ቆሙ ሰዎች አሉ። ባካችሁ አግዙን፣ ታመናል፣ አልጋ ይዘናል እያሉን ነው። የእነሱንም ቪዲዮ አይተን እንመለስ። ሰላም ጤና ይስጥልን ውድ የአገሬ ልጆች፣ እንደምን አላችሁ? በአገር ውስጥም በውጭም የምትገኙ ኢትዮጵያውያን ልጅ አትናቲዩስ የልብ ህመም ገጥሞት አስቸኳይ ቀዶ ጥገና እንደሚያስፈልገው ተነግሮኛል። ለዚህ ህክምና 1,500,000 ብር እንደሚያስፈልገው ተገልጾልኛል። ይህን ወጪ ለመሸፈን አቅሜ ስላልፈቀደ የቻላችሁትን እንድታግዙኝና ልጄ እንድታደኑልኝ በእግዚአብሔር ስም ጠይቃለሁ። ብዙ ደጋግ ኢትዮጵያኖች አሉ በአገር ውስጥም በውጭም በገንዘብም በጸሎትም ወገኖቻቸውን በመርዳት እግዚአብሔርን የሚያስደስት ስራ የሚሰሩ። ለእናንተ ለሰይፉ ቤቤስ ተመልካቾች ለደጋጎቹ አላህ ይስጥልን፣ እግዚአብሔር ይስጥልን ብለናል። እናመሰግናለን። ሰይፉ ቤቤስ ድምቅ እንዳለ ነው። እሁድ ነው። በያላችሁበት ጥሩ ጊዜ ነው። ከመልእክቶች በኋላ እንመለሳለን። አትፍዘዙ። ቅኝት የታል ታዲያ? የስኬቶ ሚስጥር ክሎዝ ሲቲ